አዩ ሌላይቱ መታለ ከፈችማ ሌላይቱ መጣይ በቪዲዮ ልክፈትልሽ። እሺ እዩ ፊቷ እንዴት ጥርት እንዲያለ የሷን እና ታዛ ትገበያለሽ። እስቲ የስኬት እናቴ ላገናኝሽ። ቅድምም ጓደኛሽ ፈርጥኔ ስታወራት ነበረ። እስቲ ሌላ እሺ ላገናኝሽ በቪዲዮ። እሺ የስኬት እናቴ አሎ ወየና ሰላም እናት አለሁልሽ። ደህና ነሽ? ደህና ነኝ። አሁን እኮ ቀደም አላዋራኋችሁም ሁላችሁን እና ሁሉንም ጠቅላላ አድርገሽ ሌባ መሆናቸውን ለምን አልነግሪያቸውም አላሉኝም? እና ማን ናቸው እነዚህ እኔ ጋር የሚሰሩ? ከዛ እኔ ደግሞ አቡ እንዲማ ሆና አታረግም አልኩ። አቡ እየሰማኝ ነው? ጆሮሽን ስጪኝ በያትማ ወደ አንቺ ጠጋ ብላ። የደመጥችሽ ነው አንቺ እሷ ቁጭ ብላለች ከጎኔ። እሺ አቡ አይውልሽ በደንብ አትታይም። አቡዬ እየሰማሽ ነው? ልግጭኝ ነው። ሌባነሽ ሙልጭ ያልሽ ሌባነሽ። ከዚህ በፊትም ቲያንስ ላይ ተሰርቂ ነበር ማለት ነው ብላለች። ሌባነሽ እንዴ? ማነች እንደዚህ ያለ? ታኔ ጋር ያለችው ሌባነሽ እንዴ? አንቺ ማርሽ ታያቆይ እኔማ ሌባ ናት አልኩኝ። ሌባ እንደሆንሽ ነገርኳት። ሰውን ሁሉ እያታለላችሁ እንደዚህ አድርጋችሁ የመዲያም ልጆችን ተስራ እያፈናቀላችሁ አዎ ሌባ ናችሁ አልኩ። እንግዲህ ያው አንድ ሰው ለምሳሌ እኔ ጥቁር ነኝ፣ አበቡ ቀይ ናት። ይህ ፈጣሪ ስራ ነው አይደለ? ሰው አይደለም እኛን ይሰራል። እውነት ነው። ፈጣሪ ነው ይሰራል። እውነት ነው። ሃይማኖት ግን ምርጫችን ነው። እውነት ነው። እሷ ክርስቲያን ናት፣ እኔ ሙስሊም ነኝ። እውነት ነው። ምርጫችን ነው። እውነት ነው። ስለዚህ በዚህ ቢዝነስ ላይ ሌባ ሊኖር ይችላል። እኔ እስካሁን ቢዝነስ ላይ በቢሮ ደረጃ ተገኘው 2 ዓመት ከ7 ወር ነው። በአጠቃላይ ቢዝነሱ ከጀመርኩ ያንዳንዱ ቢሸር ላይ ላሳይሽ ይችላል። በእያንዳንዱ ላይቭ ላይ እያስተላለፍኳችሁ ነው። እኮ አልኩሽ እኮ አዳምጪ በደምብ። እሺ ስለዚህ ድርቅ ያለሽ ሌባ ናት ይችማ። አንቺ ሌባ ነሽ። 33 ዓመት ነው ይሄ ካምፓኒ ከተመሰረተ ዛሬ ወይንም እኔና አንቺ ትናንት የምናውቀው ኢንዱስትሪ አይደለም። 33 ዓመት ሆነ እኮ ስንት ሰው ተዘረፈ ማለት ነው። ሰውን ቀንጭራችሁ አይደብራችሁም? ግን ሌብነት አስጨርሽኛ። አሁን ልንገርሽ ግን ማዳም ቤት የሚሰሩ ልጆችን እንዲህ የጋጣችሁ ወዝ እንኳን የላችሁ። ይሄ ጅባክሽን ሌባ አይደብርሽም ወይ? አይደብራችሁ? ስሚ አረብ ሀገር እንደዚህ የሰው ሽንት ቤት እያጸዱ ልጆች አይደብራችሁ? ከንፈራችሁ የደረቀ ለከንፈራችሁ ሊፕስቲክ የሌላችሁ ሴቶች አይደብርም? በጣም ደፋሮች ሴቶች ሆናችሁ እህቶቻችሁ እንድትዘርፋላችሁ አይደለም። እኔ ደግሞ ልንገርሽ ከዚህ በፊትም ስታጭበረብሩ ነው የማውቃችሁ። ኦኬ ሌቦች ናችሁ። እህቶቻችሁ የሰው ሽንት ቤት አጥበው እጃቸውን በበረኪና ተላልጦ አይከብድም? ስሚ አንቺ ሽንት ቤት አጥበሽ ሌባ ኮንሽ ሁሉም እንዳንቺ ሆነ። ኧረ በእናትሽ ዝም በይ። በጣም ደባሪ ነሽ። ኧረ በጣም ትደብራላችሁ። ልንገርሽ አንድ ነገር እኔ ላውራና አንቺ ስለዚህ አወራሽ ጠየቅሽ አይደለ? ስለተጠያቂ በጣም እናንተ ይኸውልሽ በህግ ነው የምትቀርቡት። እንደናንተ አይነት ሁሉንም አይቻችኋለሁ። ሁላችሁንም አይቻችኋለሁ። ሌቦች ቆሻሾች እንዴ! ሌባና ገዳይ እኮ ግድ አይሰጠው።
በጣም አይጣበቅብኝ። የፈለግሽውን ስድብ ተሳደቢ። ነውረኛ ነሽ። አይገርምሽም? እናንተ ስሚ፣ እነዚህ ህፃናት ስሚ፣ እድሜያቸውን ጊዜያቸውን በጣም ባለጌዎች ናቸው። አዳምጭ። መጀመሪያ እኮ አንቺ ሰውን መረዳት የምትችይው እኮ ስታዳምጭ ነው። መዳም ቤት ላሽ እኔም መዳም ቤት ሰርቻለሁ። ከዛም ሌባውንሽ ማለት ነው በካርቶን የተሰራ ቁልፍ እያሳያችሁ መኪና ታሸንፋላችሁ የምትሉት ቆሻሾች ናችሁ። ስለተሸለምኩ ነው። ይሄ ፊት እንኳን ይሄ ፊት አሁን መኪና ይዘን ይሄ ፊት መኪና ይዘን ኧረ በእናትሽ ዝም በይ። ከንፈርሽ በቃ ባለጌ ነሽ። ለእህቶችሽ አስቢ። ነገ ትወልጃለሽ፣ እናት አለሽ፣ እህት አለሽ። አንቺ ትልቅ ሰው ነሽ፣ ተረጋግተሽ ለማውራት ሞክሪ። እንደ አንቺ ህፃን ነሽ እንዴ? በሌብነት ትበልጭኛለሽ እንጂ በእድሜ እንኳን በጣም ደደቦች ናቸው፣ ሌቦች ናቸው። ሌባ እኮ ነው ሌባ ማውራት እንጂ መስማት። ያው ቅድም እየሞለጭኳችሁ ራሱ አትሰሙ። በጣም ታሳዝናለሽ። አዳምጪ። መጀመሪያ መረዳት ከፈለሽ እውነት የያዘ ሰው ከአፉን አይከፍትም። ያችሁ ስትሳደብ ይናገራል። ያዋረደችኝ ያብጠለጠለች። ሌባ እኮ ደረቅ ነው። ከንፈርሽ እንደዚህ የደረቀው ስትሳደቢ ስትሰጪ ብር ቆጥረሽ አታውቂም። ብር ነው የለም፣ ብር ነው የለም፣ ብር ነው የለም። ካምፓኒው ይህንን ቁልፍ ይሰጣችኋል። የካምፓኒው ቁልፍ ያለ ይመስላል። ስልክ ቁጥሩን ሁለት ቦታ ክፈቱ። ሌባ አታፍሪ። ሌቦች ጥፊ ደደብ አታፍሪ። ሌባ ሌባ ነሽ። ጂጂኪያ ፊት ነሽ አንቺ። ጂጂኪያ ፊት ስላልሆንሽ ትልቅ ስለሆንሽ እያከበርኩሽ ነው። ሌባ ከዚህ ይበልጥ ግን መነጋገር አልፈልግም። ሌቦዬ አሁን አልኩሽ እኮ አታጭበረብሩም፣ አታጭበረብሩም። አበቡን ጥሪያት እስኪ፣ አበቡን ጥሪልኝ፣ አበቡን ጥሪያት እንደገና፣ አበቡን ጥሪያት እንደገና። ሌቦች ጥፊ ቅሌታ ሌባ አታፍሪም እንዴ? ጊመተም ጢንበተም ኢና አልዓቡ ሸክሊ ጊመተም አይገርም።